በእነ ታሪኩ ለማ መዝገብ ተጠርጥረው የተያዙትን ሰዎች ጉዳይ ሲዳኝ የነበረው የሐዋሳ ከፍተኛ ፍርድ ቤት ፖሊስ ያቀረበውን የተጨማሪ ምርመራ ጊዜ ውድቅ አድርጎ ተጠርጣሪዎች እያንዳንዳቸው በ50 ሺህ ብር ዋስ ተፈተው እንዲከራከሩ ከዚህ ቀደም በይኖ ነበረ። ይሁንና ፖሊስ ብይኑን በመቃወም ለደቡብ ጠቅላይ ፍርድ ቤት ይግባኝ በማቅረቡ ጠቅላይ ፍርድ ቤቱ ጉዳዩን ሲመረምር ቆይቶ ዛሬ የፖሊስን ጥያቄ አጽድቆታል። ክሱም በሐዋሳ ከፍተኛ ፍርድ ቤት ከቆመበት እንዲቀጥል ወስኗል። ባለፈው ሐምሌ አጋማሽ የሐዋሳ ዞንን ባዳረሰው ግጭትና ሁከት ቢያንስ ከ50 በላይ ሰዎች ተገለዋል። መጠኑ በውል ያልተነገረ ሀብትና ንብረት ወድሟል። ግጭት ሁከቱን ቀስቅሰዋል፣ ከቀስቃሾች ጋር ተባብረዋል ወይም አባብሰዋል ተብለው የተጠረጠሩ 935 ሰዎች ታስረዋል። የሐዋሳው ወኪላችን ሸዋንግዛው ወጋየሁ እንደዘገበው የደቡብ አፍሪካ የስልክና የምግብ ሸቀጣሸቀጦች ኩባንያዎች ናይጄሪያ ውስጥ የሚገኙ ቅርንጫፎቻቸውን ዘጉ። ደቡብ አፍሪካ በሚኖሩና በሚሰሩ የናይጄሪያ ዜጎች ላይ የሚደርሰውን ዘረፋ፣ ድብደባና ግድያ ለመበቀል ያደሙ የናይጄሪያ ዜጎች አገራቸው ውስጥ ያሉ የደቡብ አፍሪካ ኩባንያና ድርጅቶችን ከትናንት ጀምረው መዝብረዋል ወይም በእሳት አጋይተዋል። የናይጄሪያ ባለሥልጣናት እንዳስታወቁት ከፍተኛ ጉዳት ከደረሰባቸው የደቡብ አፍሪካ ኩባንያ ቅርንጫፎች መካከል ኤምቲኤን በሚል ምህጻረ ቃል የሚጠራው የስልክ ኩባንያና ሾፕ ፕራይት የተባለው የምግብ ሸቀጣሸቀጦች ድርጅት ይገኝበታል። ሁለቱ ኩባንያዎች ናይጄሪያ የሚገኙ አብዛኛ ጽሕፈት ቤትና መደብሮቻቸውን ዘግተዋል። ኤምቲኤን ናይጄሪያ ውስጥ 58 ሚሊዮን ደንበኞች አሉት። በተያያዘ ዜና የውጭ ተወላጆችን የሚጠሉ የደቡብ አፍሪካ ዜጎች የሚያደርሱትን ጥቃት የሀገሪቱ ፕሬዚደንት ሲሪል ራማፎዛ አወገዙ። ደቡብ አፍሪካ በሚኖሩ በውጭ ተወላጆች ላይ ካለፈው እሁድ ጀምሮ የዘመተው የሀገሬው ሕዝብ በብዙ መቶ የሚቆጠሩ መደብሮችን መዝብሯል፣ አጋይቷል፣ ሰባብሯልም። ፖሊስ እንዳስታወቀው በጥቃቱ እስከ ትናንት ድረስ ብቻ ቢያንስ 5 ሰዎች ተገድለዋል። ፕሬዚደንት ራማፎዛ ትናንት በቴሌቪዥን ባስተላለፉት መልእክት እንዳሉት መንግስታቸው በውጭ ተወላጆች ላይ የሚደርስ ጥቃትን አይታገስም። በተለያዩ የሀገራችን አውራጃዎች የተዛመተውን ሁከት አጥብቄ ማውገዝ እፈልጋለሁ። የንግድ ድርጅት ባላቸው የውጭ ዜጎች ላይ የሚፈጸመው ጥቃት ፈጽሞ ተቀባይነት የለውም። ይህ ደቡብ አፍሪካ ውስጥ እንዲፈጸም ጨርሶ ልንፈቅድ አንችልም። የውጭ ተወላጆችን መጥላት ሙሉ በሙሉ የምንቃወም ሀገር ነን። በሌሎች የአፍሪካ ሀገራትም ሆነ በሌሎች ሀገራት ተወላጆች ላይ የሚደርስ ጥቃትን በፍጹም አንታገስም፣ መታገስ አንችልምም። African countries and indeed from other countries. የደቡብ አፍሪካ ርዕሰ ከተማ ፕሪቶሪያና ዋና የንግድ ማዕከል ጆሐንስበርግን በሚኖሩ የውጭ ዜጎች ላይ በጠናው ዘመቻ ኢትዮጵያውያንም የጥቃቱ ኢላማዎች ሆነዋል። በደቡብ አፍሪካ የኢትዮጵያ አምባሳደር ሽፈራው ተክለማርያም ለዶይቼ ቬለ እንደገለጹት የኢትዮጵያውያን መደብሮች አንድም ተመዝብረዋል፣ ሁለትም ተቃጥለዋል። የደረሰውን የጥፋት መጠን ግን አምባሳደሩ አያውቁትም። በቁጥር የሚታወቅ ነገር የለም። በቁጥር የሚታወቅ የተዘረፉ ይህን ያክል የንብረት ግምት ይህን ያክል የሚል እስካሁን ለመሰብሰብ የተቻለ ነገር የለም። አሁንም ችግሩ እየቀጠለ ያለበት ሁኔታ ነው ያለው። እስካሁን የምናውቀው በ2-3 ቀን ከተፈጠረው አደጋ ጋር ተያይዞ በሕይወት ላይ የደረሰ አደጋ አለመኖሩን ነው የምናውቀው። እዚህ ላይ ነን ያለ ነው። የውጭ ዜጎችን የሚጠሉ ደቡብ አፍሪካውያን እንደ ጎርጎሪያኑ አቆጣጠር በ2005 እና በ2008 በከፈቱት ጥቃት በርካታ የውጭ ዜጎች ተገድለዋል። በ2008ቱ ጥቃት ብቻ የተገደሉት ሰዎች ቁጥር 60 ነበረ። ይህ ዶይቼ ቬለ ነው። ምስራቃዊ ኮንጎ ውስጥ በርካታ ሰዎችን የገደለውን የኢቦላ ስርጭትን ለመግታት ጀርመን ተጨማሪ እርዳታ እንደምትሰጥ የሀገሪቱ ውጭ ጉዳይ ሚኒስትር አስታወቁ። ውጭ ጉዳይ ሚኒስትር ሃይኮ ማስ ዛሬ የኢቦላ ተህዋሲ የተሰራጨበትን የምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክን አካባቢ ሲጎበኙ የተህዋሲው ስርጭት እየከፋ በዝምታ መቀመጥ አይቻልም ብለዋል።
ምስራቃዊ ኮንጎ በተለይም ሰሜናዊ ኪቩ አውራጃ የተሰራጨው የኢቦላ ተህዋሲ ባለፉት 13 ወራት ውስጥ ብቻ ከ2000 በላይ ሰዎች ገድሏል። ከ3000 የሚበልጡ ሰዎች ደግሞ በተህዋሲው ተለክፈዋል። የተህዋሲውን ስርጭት ለመግታት ጀርመን እስካሁን ድረስ $4.4 ሚሊዮን ለግሳለች። ውጭ ጉዳይ ሚኒስትር ማስ እንዳሉት ስርጭቱን ለመግታት ከፍተኛ ጥረት ቢደረግም እስካሁን የሚፈለገው ውጤት አልተገኘም። ማስ ኮንጎ ዲሞክራቲክ ሪፐብሊክን ዛሬ ከመጎብኘታቸው በፊት ትናንት ሱዳንን ጎብኝተው ነበረ። መንግስታቸው እስከ ቅርብ ጊዜ ድረስ በፖለቲካ ቀውስ ስትተራመስ ለነበረችው ሱዳን ከዚህ ቀደም ከሰጠው ሰብአዊ እርዳታ በተጨማሪ $5.5 ሚሊዮን ለመስጠት ቃል ገብተዋል። ጀርመን በጎርጎሪያኑ 2019 ብቻ ለሱዳን የሰብአዊ እርዳታ $11 ሚሊዮን ከፍላለች። የአውሮፓ መንግስታት ለኢራን የ15 ቢሊዮን ብድር ካልሰጧት እንደ ጎርጎሪያኑ አቆጣጠር በ2015 በተደረገው ስምምነት ገቢራዊነት ላይ አዲስ ውይይት እንደማትጀምር አንድ የሀገሪቱ ከፍተኛ ዲፕሎማት አስጠነቀቁ። ዩናይትድ ስቴትስ የኢራንን የኒኩሌር መርሃ ግብር ያስቆመውን ውል አፍርሳ በኢራን ላይ ማዕቀብ በመጣሏ የቴህራን ምጣኔ ሀብት በተለይም የነዳጅ ዘይት ሽያጭ ገቢዋ በእጅጉ አሽቆልቁሏል። ስምምነቱ እንዳይፈርስ የሚፈልጉት የሩሲያ፣ የቻይና በተለይም የብሪታንያ፣ የፈረንሳይና የጀርመን መንግስታት አንድም ዩናይትድ ስቴትስ ስምምነቱን እንድታከብር እንዲያስገድዱ አሊያም ኢራን የደረሰባት ኪሳራን የሚያቃልል ብድር እንዲሰጧት የቴህራን መሪዎች ከፍተኛ ግፊት እያደረጉ ነው። የኢራኑ ምክትል ውጭ ጉዳይ ሚኒስትር አባስ አራጋቺ ዛሬ እንዳሉት ደግሞ ሀገራቸው የሚያስፈልጋትን $15 ቢሊዮን አውሮጶች ካላበደሯት በሚቀጥለው ውይይት ላይ አትሳተፍም። የምክትል ውጭ ጉዳይ ሚኒስትሩ ማስጠንቀቂያ ከመሰማቱ ጥቂት ቀደም ብሎ የኢራኑ ፕሬዝደንት ሀገራቸው ለሶስተኛ ጊዜ ከ2015 ስምምነት የተወሰነውን እንደምታፈርስ አስጠንቅቀው ነበረ። ዛሬ ወይም ነገ ከመጨረሻው ስምምነት ላይ እንደርሳለን ብዬ አላምንም። ስለዚህ ሶስተኛ ዙር እርምጃ እንወስዳለን። ውሳኔውን ዛሬ ወይም ነገ ይፋ እናደርጋለን። በዚህ ውሳኔ ላይም ተመስርተን እርምጃ እንወስዳለን። ይህ ዶይቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ያጸደቀው የምርጫና የፖለቲካ ፓርቲዎች ምዝገባ ደንብ ተቃዋሚ ፓርቲዎችንና ብሔራዊ ምርጫ ቦርድን ማወዛገቡ እንደቀጠለ ነው። የብሔራዊ ምርጫ ቦርድ ዛሬ እንዳስታወቀው የተወካዮች ምክር ቤት ደንቡን ዳግም ቢመለከተው ግን አይቃወምም። ናይጄሪያ ውስጥ የሚሰሩ የደቡብ አፍሪካ ኩባንያዎችና ድርጅቶች የብቀላ ጥቃት ኢላማ ሆኑ። ደቡብ አፍሪካ በሚኖሩ ናይጄሪያውያን ላይ የሚደርሰው ጥቃት ያስቆጣው የናይጄሪያ ሕዝብ የደቡብ አፍሪካ ኩባንያዎች ንብረቶችን በእሳት አጋኝቷል፣ መዝብሯልም። የዜናው መልእክት እስካሁኑ ነበር። ለዓለም ዜናው ነጋሽ መሐመድን አመሰግናለሁ። ከዶይቼ ቬለ DW የሚተላለፍላችሁ ስርጭታችን እንደቀጠለ ነው። የዜና መጽሔት የሸቀጦች ዋጋ ንረት በአሶሳ የኢትዮጵያ ስርዓተ ትምህርት የማጠቃለያ ጥናት በደቡብ አፍሪካ በኢትዮጵያውያን ላይ ስለደረሰው ጉዳት በደቡብ አፍሪካ ከኢትዮጵያ